ሰላም ሰላም፣ እንዴት ናችሁ? አለን። ዛሬ እንግዲህ እየላችሁ የመጣሁት የእሑድ ከሰዓት ውሏችን እንግዲህ በቭሎግ መልኩ ቀርጸነዋል ማለት ነው። እንግዲህ ከስራ መልስ ለፀጉር ለማስተካከል እንግዲህ ወረፋ ይዘናል። ይሄ ነው እንግዲህ ፀጉር አስተካካችን፣ ይሄ ጨበሬ ማለት ነው። አትጠይቁኝ፣ ቀላል ሰው አይደለም። ይህ በስመ አብ ሲያስተካክል አንደኛ ግን ዋጋ አለው። ሁሉ ሰዓት ፈጅቶ ይሄ በስተመጨረሻ ያስተካከለ ነው። በዚህ መከራ ከዛ ማስተካከለኝ። ከዛ እንግዲህ ቲፕ አልሰጠኝ ብዬው እንግዲህ ምሳ ልጋብዝህ ወይም ደግሞ መክሰስ ልጋብዝህ ብዬው ሄድኩኝ አንድ ባህላዊ ቤት። እዚህ ጋር እንግዲህ ባህላዊ እቃዎች አሉ፣ የሌለ ነገር የለም። ጭራ ነው የሚባለው፣ ጭራ አለ። ደግሞ ታረፍኩኝ ነገር የሚባሉ ሽክን አለ፣ ዋንጫ ያው የክፍለ ሰው ያውቀዋል ያስባል። እንዳለ ባህላዊ ነገር ነው። ወንበሮቹ ምናምን ኢንተሪየር ዲዛይን ምናምን ሲሆን እዚህ ጋር ደግሞ ገበታ አለ። ልክ በጣም ነው የሚያምረው። ዲዛይን ቤት ቦታ አላውቅም፣ ብቻ ነው የምወደው። አላውቅም፣ በጣም ቤስት ነው። እና አራሻውን ከፈለጋችሁ ፊጋ አካባቢ ነው፣ ፊጋ መብራት አካባቢ ነው። በገርሚ ካየሁት በይጨር ዲዛይን ነገር በገርሚ ያየሁት ነው። አንድ ባንድ በጣም እንጆ የምታደርጉበት ቤት ነው። ጎራ ማለት ትችላላችሁ። ፊጋ መብራት አካባቢ ማለት ነው። እዚህ ጋር እንግዲህ ጀለስ ላይ ተከታዮች ነው አዘና እየጠበቁ ሰዓት መጣ ነው ዋችን መጥቷል። ምንድነው ታዘዘው? አገልግል ግማሽ አገልግል በስና ምግብ ግን የጾም ካላችሁ አገልግል ማርያም የምሬን ፍርፍር ምናምን ያስፈልጋል። በየአይነት ምናምን ነው አይነት አንደኛ ያዳል ወደና ወደታችን እዚህ ጋር ማን ይገልብጦ እያለ አይናን ያገኝስ ያላወቅነው እየጠበቅናት ነው። ሲስተምና የነካካ ግን በጣም ርቦናል ታውቃለህ። ከኦልሞስት ከ7 ሰዓት ከ8 ሰዓት ጀምሮ አልበላንም። ዋርኩ ስንበላ እሱ ምን የሚጠበቅ ቤቱ ሉክ እንደሚያች የምሬ ነው የሚላቸው በደንብ ያሳያቸዋል። ማሲንቆ አገልግል እና ሉክ አንድ ደግኛ ስለመሰለች ማሲንቆ ሉክ ዛጋ ብዙ ማወቂያ ያመረጠ እስካሁን አላመጣችም። እየተጠቀማት ነው። አቅርባው ሄደች ወይ አላሳየች እንዴት እንደምንገለብጠው ዳዳ ራንቺ ነው ይበናት ጀለስ እንደታየ ጃንዘር ተጠብቃለች። ምንድነው እያለች ነው። እኔም አላውቀውም፣ እሱም አያውቀውም። ምንድነው ቀንድ ነው ምንድነው አልገባንም እያለ ይጠይቀኛል። እኔም አላውቀውም። ከዛ እኔ ያስኩት ደግሞ ምንድነው ያለ ቻይ ቀንድ ከቀንድ የወጣ ነገር ጀለስ ርዋታ ተካካች። ዝም ብላ ተናጣው ልክ ተገላበጡት ነገር አለ ማለት ታውቃላችሁ። እንግዲህ ኮሜንት ላይ ቻታገልግሏ እስካሁን ተገለበጠች። እያየናት ነው። ቸንቀው ልጁ እንትን አደረገ። እንጀራው ዘረግ እርቦናል ስላቸው በጣም ነው የራበን። የወረፋ አስጠብቅ እሱ ሲያስተካክል እንዲህ እንግዲህ እውነት ነው ማለት ነው። ወንድ ልጅ ሰው ቆራጩ ታማኝ ነው የሚባለው ከምንም በላይ በራሴ ያየሁት ያ ሁሉ ሰው ሲያስተካክል ብቻ የወረፋ አለብህ። ግን የሚያስጠላው ደግሞ እሑድ ቀን እሑድ ስለሆነ መሰለኝ። እሑድ ባይሆን እኮ እንደዚህ አልተቸገረም ነበር መሰለኝ። እና እሑድ ቀን ድጋሚ ያለ ድንብ መጣ ይችላል ገለበጠችው። በስማም ይህንን የሚያድን ባወሩት ነበር። ጌታን ነው የምላቸው በጣም ርቦኝ። ከዛ ያዘችው እሷ ለካስ መቋሻ ነበር ባህላዊ እንደ ቢላ ነገር ነው የሚጠቀሙት ምናምን ያምራል። ግን ይሄዳል ከንት እዚህ ጋር ሳራ ዳረገችልን በዚህና በዛ በኩል
ሰላድም እንኳን ያልበላሁት ጀለስ ነው የምታቸው ጥርቅ ጥርቅ ስታደርገው ያ ጀመረች ተበላ ተያዘ። በዛ በቀይ እንብላ እያልኩ ነው እዚህ ጋር እንግዲህ ራሱ በበለው ይጣፍጣል ጀለስ የሮቦች ነው እንጂ ባዮች ነበር የምታማረው። እዚህ ጋር ያዝንካ ዋው ጀራሱ ዋጥ ስንጋለ ምናምን ቤቱን እይታው ልክ ጌታን በጣም ነው የወደድኩት። ለማንኛውም ከወደዳችሁት እንግዲህ ጎራ ብላችሁ ፊጋ መብራት አካባቢ በታችኛው በኩል ነው